እኛ በመናቀው መንገድ ወይም ደግሞ ያባጣራንበት መንገድ ነው ሁሉ ነገር ይፋ ያወጣው ወይም እኛ ያደረስንበት ከልጁ ጋር ያላቸውን ኮሚኒኬት የጨረስ ነው ማለት ነው። እሱም ፖይንቱ ምን መሰለሽ አሁን ይሄ አንዳንዴ እንዴት ነው የሰው ልጅ በቃ ገንዘብ ሲዝ ኦር ደግሞ ገንዘብ አምላኪ ነው ምን ይመስለኛል ሜክስ እናረግ እንደዛ ነው በቃ ምን እናርገበት አይነት ነገር ነው በቃ እንዴት ነው ይሄ ነገር በቃ ሌላ ሴራ ለማጠንሰስ ምናምን ንጹህ ልብ ይዛ ምናምን ጸሎት አድርጋ ብትጠብቅ ይሻላል። የራሷን ሰው እንዲሰጣት ቢያንስ እንደሱ አይነት መልካም ልብ መልካም አስተሳሰብ ያለው ሰው እንዲሰጣት። በጣም ግን አድቢ አንደኛ በጣም እረፊ፣ ሁለተኛ ነገር የምታረጊውን ነገር አስቢ፣ ሶስተኛ ነገር ከቸገረሽ ይሄ ሰው ከፈለግሽ እውነት ቤተክርስቲያን ሄደሽ ጸልይ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኛ አለን እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። እንግዲህ ዛሬም መተናል። ያው ሰላም ባያቸው ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች አላችሁ ወይ? ሳምንቱ እንዴት ነበር? ሁሉ ሰላም እግዚአብሔር ይመስገን። እኛ ጋር አንዳንድ ከምታውቋቸው ነገሮች በዘለለ መልካም ነበር እኛ ጋር። ዛሬ ደግሞ የመጣንበት ምክንያት እንደሌላው ጊዜ ለምን ምናምን የሚል ነገር ልናወራ አይደል። የእጃችን ላይ ደረሱ መረጃዎች አሉ፣ እጃችን ላይ የገቡ ነገሮች አሉና ስለነሱ ጉዳይ እንድናወራ ነው የመጣ ነው። ዛሬ ምንድነው የሰማነው? ሁሉም ነገር ለኦዲየንስ ግልጽ መሆን አለበት። ሁሉም ነገር ቤተሰብ ማወቅ አለበት። ሁሉም ነገር ደግሞ ግልጽ ሊሆንላችሁ ይገባል። ማማ ድራማ ውስጥ እንዳለ እነማን ድራማውን በጣም እያስኬዱት እንደሆነ ምንስ እየተፈጠረ እንዳለ እናንተ ደግሞ እነማን ናችሁ የተባለን ስለነበረ እሱም ላይ ጠቅለል ያለ ምላሽ እንሰጣለን ብለን የመጣ ነው እና እስቲ ማለት እንዳጠቃላይ ኮሜንትም ያረጋችሁልን ነበር እና ሌላም የምንነግራችሁ ነገር አለ። ዛሬ ትንሽ ለየት ያለ ነገር እናወራችኋለን አይደል? ስለዚህ ማለት ስለሁሉም ነገር እኛ ላይ እጃችን ላይ ደርሰው መረጃ እስካሁን ድረስ ዝም ብለን ነበር የተቀመጥነው። የዛዛ ነገሮች ላይ ሙሉ ለሙሉ መነጋገር አለብን እና ያው እስካሁን ዝም ያለው ለምንድነው እናንተ ጋር መጥቶ ሌላ አንድ ነገር እንዳይፈጠር እኛም ደግሞ በራሳችን ፊክስ ማድረግ የምንችለው ነገር ከሆነ ብለን ነበረ። ያው እኛም ሞክረናል፣ ሀብም መሌም ሞክሯል፣ ሙሉ ቤተሰቡ እየሞከረ እየጣረ ነበረ። ግን ደግሞ እኔ ከዚህ በላይ ይሄን ነገር ደብቀን ወይ ደግሞ ዝም ብለን እንድናልፍ አልፈለኩም። ስለዚህ በጣም ያሉትን ነገሮች በጣም እንዲስፋፋ እያደረጋችሁ ያላችሁ ሰዎች እነሱ መሀል ያለውን ጸብ ወይ ደግሞ ያለውን አለመግባባት ተጠቅማችሁ በጣም ለራሳችሁ ጥቅም እያዋላችሁ ምንድነው የሚቀጣጠል እሳት ላይ ጋዝ እያርከፈከፋችሁ ያላችሁ ሰዎችም ከውስጥም ከውጭም ያላችሁትን በደንብ ስለናንተ ማውራት አለብን ብለን የመጣ ነው። እና ምንድነው የተፈጠረው ብላችሁ ግራ እንደተጋባችሁ እናውቃለን። ያው የተፈጠረው ነገር ከመጀመሪያው ጀምሮ ለመግለጽ ብርኬ ከዚህ በፊት በነበረው ሪሌሽን ወይም በነበረው ጓደኛ ያው ባለፈ ህይወቱ የነበረችው ሴት ናት ይሁን ድራማ እየፈጠረች ያለችው ይሁሉ ነገር እያመጣች ያለችው ስሟን መጥራት ከተጠበቀብን ኦር ደግሞ ፊቷን ማሳየት ካለብን ሁሉንም ነገር ግልጽ እናደርግላችኋለን። ግን አሁን ስለ ሁሉም ነገር ማወቅ አለባችሁ ብለን ስለመጣን ስለዛ ነገር ነው ልናወራ የመጣ ነው። አንደኛ ይቺ ልጅ የምትኖረው ከኢትዮጵያ ውጪ ነው። እዚህ ሀገር አይደለችም፣ ኢትዮጵያ ውስጥ አይደለችም እና በቅርቡ ደግሞ ወደ ኢትዮጵያ የመግባት ፕላን አላት። ይሄኛ የምናውቀው ነገር ነው። ኢትዮጵያ ከመግባቷ በፊት ቴድሮስ ነው ማን ነበር? ቴድሮስ አይዝም ለቃቅ ምንም ብዬ ብሰድባ አይወጣልኝም። የሆነ ውትስት ሴት እኔ እንጃ በጣም ሴትነት ክብር ያለው ነገር ነው። በቃ የሆነ ወሪ ይመስል ትሱቱስ የሚሉት እሱን ልጅ በመላክ በመቅጠር እና ይሄን ሁሉ ድራማ እንዲፈጥር በማድረግ በመሀል ያላቸው ያለውን ነገር ለራሷ ለመጠቀም እየሞከረች ነው ያለችው። ስለዚህ ልጅ የላከችው ለምንድን ነው? እነሱ መሀል ገብቶ ጸብ እንዲፈጠር እንዲጣሉ እንዲበጣበጡ ነው። ልጁ ከመጣ በኋላ ደግሞ ከጸቡ በኋላ ወይም ደግሞ ጥሉን እሱን ለማግኘት ልትጠቀምበት ነው። ሀሚ ይሄ ነገር አልገባትም። ምንም የምታውቀው ታሪክ የለም። ምንም አንደርስታንድ ያደረገችው ነገር ስለዚህ ነገር የምታውቀው ታሪክ ምንም አይነት ነገር የለም። እሷ የምታውቀው ይሄ ልጅ ድንገት ወደ ህይወቷ እንደመጣ ነው። ብሩኬ ደግሞ የሚያውቀው ሀይሚን ይሄ ልጅ እንደሚያውቃት ወር ደግሞ በቃ እሱ እንደሚፈልጋት እና ደግሞ እሷም ፊት እየሰጣችሁ እንደሆነ ነው። በነገራችን ላይ ካለመግባባት እኮ ነው ሊዱ ማለት አሁን ሁለቱ ተናበው ቢሆን ኖሮ
ይሄን ነገር እንኳን የማወቅ ችሎታ ይኖራቸው ነበር። ጆሮ ለባለቤቱ ባዳ ነው። ያው ባዳ ነው። ለዛው ነው ባቸው ነው። አዎ ለዛ ነው እንጂ ሁለታቸው ተግባብተው ቢሆን ኖሮ ሁለታቸውም ለምሳሌ አንዳቸው ካንዳቸው ተሽለው ይሄ ነገር እንዴት ነው የመጣው ከየት ነው የመጣው ወዴት ነው ብለው ነገሩን አጣርተውት ቢሆን ኖሮ ሁለቱም ስሜት አይሆንም። በትክክል በቃ የሚያውቁት ነገር ነው። ምክንያቱም ከጀርባቸው ያለውን ሰው ማወቅ አይከብዳቸው ሁለቱ ከተናበቡ ማለት ነው። ካልተናበቡ ደግሞ ብሩኬስ ጀመረ ይሄን ነገር እያሰበ አይደለም ማለት ይሄ አሁን እሷ ናት ይሄ ነገር ውስጥ እሷ አለችበት አይደለም። እኛ በምናውቀው መንገድ ወይም ደግሞ ያባጣራንበት መንገድ ነው ይሄ ሁሉ ነገር ይፋ ያወጣው ወይም እኛ ያደረስበት ከልጁ ጋር ያላቸውን ኮሚኒኬት የጨረስ ነው ማለት ነው። እሱም ብቻ ሳይሆን ደግሞ የሚገርምህ ያ ልጅ ብቻ አይደለም ይሄ የመጣው ልጅ ቴድሮስ ነው የሚባለው ልጅ ብቻ አይደለም። ከምንቴ ጀምሮ ያለበት ድራማ ላይ እሷ አለችበት። ምንቴን አስቀድማ ለሃይሚ እስከ መነቀስ ደረጃ ድረስ እንዲሄድ ነግረዋለች። ኢቭን ኢፍ ሲጀመር ንቅሳቱ ራሱ ውሸት ነው የውሸት ነው በእርግጠኝነት ነው መልክ። ምክንያቱም ይሄ ልጅ እቺ ልጅ ከምንቴ ጋር በምን ያህል ብር በምን አይነት ገንዘብ እንደተደራደሩ ማውቀው ታሪክ የለም። ግን የሆነ አክል ነገር አደርግልሃለሁ ምናምን ተብሎ እንደተስማሙ መረጃው ደርሶናል። ሰው ምንድነው ምንቴ አስቀደም ብሎ ነው የጀመረው እግርም ለማስገባት መሞከር ማለት ነው። ምክንያቱም ያሰበችው ነገር አለ ከዛ ይሄ ሰዓት ላይ ይሄ ነገር ይፈጠራል ብለዋለች። ሰው ምንቴ ምንድነው አቧራ ለማስነሳት ተጠቀመበት እንጂ ምንቴ ፍጹም ሙሉ ለሙሉ ንቅሳት የሚባል ነገር የለም ደረቱ ላይ ወይም ንቅሳት የሚባል ታሪክ የለም። አልተነቀሰም። የሃይሚን ስም አልተነቀሰም። ስለዚህ ሁሉንም ነገር መተን አሁን እዚህ ጋር እነሱ ለጋ የተፈጠረው ነገር ላይ ጋፑ ጋር ምናምን አቧራ ይሄ አቧራ ማጨስ የሆነ መረበሽ ወይም ሆይታ አደረጉት እንጂ ፍጹም ነው የምላችሁ። አንደኛ ይሄ ልጅ አስቀድሞ ድራማ ውስጥ አለበት። እሱ ብቻ አይደለም ልጅቷ አስቀድማ የቀመራቸው ነገር ነው። ሁለቱ ሊገነዘቡት አልቻሉም፣ ሊረዱት አልቻሉም መሀል ላይ ስላሉ በዚህም በኩል በዛም በኩል ያሉ ሰዎች ደግሞ ለማግባባት እየሞከሩ ነው። ግን እነሱ ራሱ ግራ ገብቷቸዋል። እኛ የምናውቀውም ነገር ቢያንስ እንኳን በዚህ መንገድ ቪዲዮን ስለሚያዩት እንዲሰሙት ስለፈለግን ብቻ ነው እያወራን ያለነው ወይም በደንብ ስለሚገባቸው ማለት ነው። ሰው ምንም አይደለም። መረጃው ማውጣት ካለብን ይዘናችሁ እንመጣለን። ቮይሳችሁን የተጻጻፋችሁትን ቴክስት አንተ ምንቴም ሆንክ ይሄ ቴድሮስ የምትባልች አንተ ብቻ አይደለህም። ደግሞ እቺ ስሟን ልጠራ ነበር አንቺን ብትሆኚ በመጀመሪያ ደረጃ እረፉ። በቃ ሄዳችሁበት መንገድ ምንም አያዋጥ። እውነት እና ንጋት እያደረ የሚታየው ይሄ ብርሃን ጨምንም ጨለማ በጨለማ ታፍነው ቢቆይም መንጋቱ አይቀርም። ሰው ውሸት ነው። ውሸት መሰረቱ ውሸት ከሆነ ኦልሬዲ ውሸት ነው። ሰው ይጋለጣል አይጋለጥም አይደለም። ዛሬ ባይታወቅ ነገ መታወቅ አይቀርም። ይጋለጣል በደንብ ውሸት ነው። ያው ጊዜውን ጠብቆ መውጣት አይቀርም። እናንተ ግን የሚመስላችሁ ውሸት ወይ ደግሞ ጊዜው ማይጋለጥ ነው ይቆይ እንጂ እውነት መታወቅ አይቀርም። እኛ ደግሞ አሁን የተናገርነው አይደለም እያንዳንዱ ነገር እናውቀዋለን። ከስር መሰረቱ መውጣት የሌለበት ነገር ስላለ ነው። ሲቀጥል ደግሞ መረጃው የሰጠውንን ሰው ይሁሉ ነገር እንሰማና እንድና ያደረገን ሰው እናንተ ጋር አምጥቶ አደጋ ውስጥ ላለመክተት ስለፈለግን እንጂ እናንተ እንደምታስቡት ፈርተን ምናምን አይደለም። ስለዚህ አንቺን ብትሆኚ ራፊ አድበሽ እዛው ቁጭ በይ። እኔ እዛ ጋር ወይ ባል የለም በእርግጥ እሱ የሚተካሰው ላታገኚ ትችያለሽ። ግን ወንድ አተሽ ነው ማለት እዛው አይበቃሽም። እዛው ብዙ ነገር እንደምታረጊ ስለምናቅ ማለት ነው እዚህ መምጣት አይጠበቅብሽ። ሌሎቻችሁ ደግሞ ጉዳይ አልገባችሁ ደግሞ የእሷን ፋሚሊ ሆናችሁ እርስ በርስ አለመስማማት ያላችሁ ሰዎች ተግባቡ። ምክንያቱም ይሄ ነገር ድራማ ነው። በቃ ድራማ ነው እየሰሩብን ያሉት። ልጅቷ የቀመራችሁ ቀመር ነው። እነሱ ምንም የሚያውቁት ታሪክ የለም። ህይወታቸው ላይ እንዲጫወቱ ይፈልጋ ከሀ እስከ ፐ ተጠንቶበት የተሰራ ነገር ነው። ምን ያህል ኮስት ነው የሚገርምህ ማለት ነው። እዚህ ነገር ላይ ኮስት ያደረገችው ነገር ለምን ስራ አትሰራበትም ማለት እንዴት ነው? ሰው ገንዘብ የዚህን ያህል ገንዘብ አውጥቶ ሰምታላ ገንዘቡ መጠን አይተዋል። ገዛና ያህል ገንዘብ አውጥቶ ሰው እንዴት ነው በምን አይነት ሜንታሊቲ ነው ስራ አልሰራበት ገንዘቡን የሆነ ነገር አልጠቀምበት? ምን አይነት ድድብና ነው? ፍቅር ነው ድድብና ነው አባት ማለት ምን አይነት ድድብና ነው የዚህን ያህል ርቀት እንድትሄጂ የሚያደርግሽ አላቅም። ስለዚህ ገንዘብሽን ባጓጉል ነገር አትበትኝ። አንደኛ ማለት የምፈልገው ነገር አለ ለልባሌ ነገር ለማይሆን ነገር ተስፋ ለሌለው ነገር ገንዘብሽን ሉዝ ባታደርጊው የተሻለ ነው። እንደዛ ከማድረግሽ ይልቅ ለመልካም ነገር
ለጥሩ ነገር ተጠቀሚበት። እንዴ አንደኛ ወይ ደግሞ ከቸገረሽ በጣም ብዙ የሚረዱ ሰዎች አሉ ምናቃቸው። ከፈለግሽ ደም እናደርግልሻለን እየገባሽ ጌታ ነው ይቀልካል ማሳቅ እነሱን እርጂ። የምር በጣም በየቦታው በየቤተ ክርስቲያኑ በየመስጊዱ በየመንገዱ በጣም ብዙ የሚረዱ ሰዎች አሉ። ሶ ገንዘብሽን ለክፋት የዚህን ያህል ነገር ኮስት አድርገሽ አውጥተሽ እንደዚህ አይነት ሜዳ ላይ ከመበተን ገንዘቡን ቀጥታ ሄደሽ ለሚረዳ ሰው ስጪ፣ እርጂበት። በእውነት ነው ማለት ማለት ሌላ ነገር ያስፈልገው እርጂበት። እኛ ስለዚህ ጉዳይ እኔ አሁንም በየካለው እዚህ ነገር ላይ አስገብታ ነው የማይሆን ነገር ራሱን ሪስክ ላይ ከቶ ራሱን አደጋ ላይ ከቶ መረጃ እየሰጠን ያለውን ሰው አደጋ ላይ ላለመክተት እንጂ በጣም ብዙ የምናወጣው ነገር አለ። ስለዚህ ሌሎች ሰዎችም ደግሞ አላችሁ በሱም በኩል ይሄ ተመሳስላችሁ ገብታችሁ በሷም በኩል ተመሳስላችሁ ገብታችሁ እያጠፋችሁ እያጠቃችሁ ማይሆን መርዝ እያረጫችሁ ያላችሁ ሰዎች ስለናንተ መረጃ አለን ማለት እረፉ። በቃ እረፉ። ከረፉ በላይ ምንም ነገር የለም። አሁንም ቢሆን ብለናቸዋል። ያንን ሰው አደጋ ላይ ላለመክተትና ላለመክተት ብቻ ነው እንጂ ዝም ብለን ወይ ደግሞ ከሳጋጤ ሰውዬ ወይም ደግሞ ልጁን የማይሆን ነገር ውስጥ እንዳትከቱ ስለፈራንና ስለፈራን ብቻ ነው። ያው አቅም ኑሯችሁ ምናምን ነገር አይደለም። ግን ልጁ ምንም እዚህ ነገር ውስጥ የሚመለከተው ነገር የለም። መረጃውን የሚያገኘልን እንዴት በምን አይነት የሪስክ ውስጥ ገብቶ እንደሆነ እኛና ፈጣሪ ነው የሚያውቀው። ስለዚህ በእንደዚህ የመገን እንትን እንድትሉብን ስላልፈለግን አሁንም ቢሆን ግን ማንነትሽን መግለጽ ፎቶሽን ማምጣት ከተፈለገ ኢትስ ኦኬ፣ በጣም ቀላል ነው። በጣም ግን አድቢ። አንደኛ በጣም እረፊ። ሁለተኛ ነገር የምታረጊውን ነገር አስቢ። ሶስተኛ ነገር ከቸገረሽ ይሄ ሰው ከፈለግሽ እውነት ቤተክርስቲያን ሄደሽ ጸልይ። ያለሽበት ሀገር በርግጥ ቤተክርስቲያን የለም። ወደ ሃይማኖት ተጠቂ። ሜን ፖይንቱ ምን መሰለሽ፣ አሁን ይሄ አንዳንዴ እንዴት ነው የሰው ልጅ በቃ ገንዘብ ሲይዝ ኦር ደግሞ ገንዘብ አምላኪ ነው ምን ነው ሜክስ እናረግ እንደዛ ነው። በቃ ምን እናርገበት አይነት ነገር ነው። በቃ እንዴት ነው ይሄ ነገር በቃ ሌላ ሴራ ለማጠንሰስ ምናምን ንጹህ ልብ ይዛ ምናምን ጸሎት አድርጋ ብትጠብቅ ይሻላል። የራሷን ሰው እንዲሰጣት ቢያንስ እንደሱ አይነት መልካም ልብ መልካም አስተሳሰብ ያለው ሰው እንዲሰጣት። ብዙ ሰዎች ግን ይሄ እኔ እንጃ አረብስማ ኒ የሷን አስተሳሰብ እኔ በተለይ ቮይሶቹን ስለሰማቸው ሰው ለክፋት እንዴት ነው እዚህ ያህል ደረጃ የሚደርሰው ማለት እዛ ለክረቁ መሄዳው። ስለዚህ ምንም ሜንታሊ የለኝም ማለት ምንም ልልሽ አልችልም። ምንም አይነት ነገር ላወራም አልችልም። ምንም በቃ ልረዳሽም ስላልቻልኩ ማለት ነው። በኢየሱስ ስም ይሄ ካቅም ይበላይ ነው። ከባድ ነው። ግን እኔ አሁን እያሳሰበኝ ታየኝ እኔ ለወንድ ብዬ በርግጥ መስዋዕትነት ከፍል ትችላለህ። ግን ያው መልካም ነገር እንዲገጥመው ጥሩ ላይፍ ደግሞ ጥሩ ህይወት ላይ ካለ ደግሞ ስላለ መበጥበጥ ማናኔ እውነት ከልባችን ልጅ አፍቅራ አይደለም የሚገርምህ እነሱ መበጥበጥ ስለምትፈልግ ነው። ግን የምር በቃ ፍቅር ይዟት እንኳን ቢሆን እቺ ልጅ በሴት ላይ መፍረድ ስለማልፈልግ ማለት ነው ቢሆን እንኳን አንዳንዴ በቃ ሰው እየወደድከው ያፈቀርከው ለሚወደው ነገር ትተዋለህ። በትክክል በቃ ለሚወደው ነገር ያፈቀረችው የወደደችው በቃ ለሚወደው ነገር ብትተው። እኔ አንተ ልጁን ገሎትስ ቢሆን ታስሮ ህይወቱ ተበላሽቷል ነበር አይደል? እኔ እኮ ምንም አይደለም። ይሄ ሪስክ ያለው ነገር ነው እኮ ምንም ነገር ቢያደርጋው ብሩኬ ምንም ነገር ቢያደርግ አይፈረድበትም። በነገራችን ወጣትነቱን ገደል በጣም ነበር ሌላ ውስጥ ነበር የሚገባው። በጣም እኔ አሁን አፍቅራው በማርያም ቃል አይደለም እኔ ይሁን ካልተረዳሁኝ እንድትመልሰኝ አፍቅራው ወዳው እቺ ልጅ እንደዚህ አይነት አሁን አፍቅሬ ወድጄው እንደዚህ አይነት ሪስክ ውስጥ እንዲገባ ፈቅድለታለሁ። ሰው በደብደብ ሊገለውም እንደሚችል አውቃለሁ። ቢገጨው እኮ ልጅ ሞቷል ታውቃለህ። ሶ እንደዚህ አይነት ነገር እንደሚፈጠር ልጅ አታስብም ታስባለች። መቼም አያገኘውም እሱ መልአክ ነው ብላ አታስብ። ክንፍ የለው ልጁ አይበር ይሄ ያመጣችው ቴድሮስ ጦስ ያውጣክ። ቴድሮስ ጦስ የለበትም። ወይኔ ዲሽላራ ተቃጠልኩ በኢየሱስ ብቻ እንትን የሚል ነገር ነው። እኔ አሁን ማለት እያሳሰበኝ ያለው ምንድነው ታውቂያለሽ? ሌዳው ሃይሚ በመሀል ቤት ማለት አንዳንዴ ነገራቶች ሳንገነዘባቸው ሳናውቃቸው እንትን የሚልንና እሷ ናት አሁን እያሳዘነችኝ ያለችው። ማለት እንዴት ነው በቃ ነገሩን ተረድታው እንዴት ነው ሼፕ ማድረግ የምትችለው? በመሀል ቤት እያየሽ ነው ብሩኬ እና ሄኖክ እንደዛ ሲያደርጓት በሴት ልጅ ስሜት ምን ሊሰማት እንደሚችል ማሰብ አለብሽ። ኦፍ ኮርስ በጣም ከባድ ነገር ነው። ገብቶሻል? ማንም ሰው ካልተረዳት ያቺን ሞመንት እንዴት ልታልፋት እንደምትችል ማሰብ አይከብድም። እና እኔ አሁን ላይ እሷ ናት እንትን እያለችኝ ያለችውና ከእሷ ጎን ብትሆኑ ባይነን ቤተሰብ ማለት
በቃ በምትችሉት ነገር ብታግዟት ሰፖርት ብታረጓት ባይ ነኝ እንደ ሐሳብ ማለት ነው። ያ ልክ ነህ። እሱ ላይ እኔም እንዳንተ ነው የማስበው። እሱ ብቻ ሳይሆን ደግሞ እኔ ማለት እንድታረጉልኝ የምፈልገው አንድ ነገር ቢኖር ይሄን ቪዲዮ ሼር አድርጉልኝ እሺ። በደንብ እነሱ ጋር መድረስ አለበት። በደንብ እውነቱን ማወቅ አለባቸው። እነሱ ብቻ አይደለም አሁን እነሱ ቪዲዮ እንደሚያዩ ጠንቅቄ ያውቃለሁ። እነሱ ብቻ ሳይሆን ግን ሁሉም እዚህ ጉዳይ ላይ አላችሁ የተባላችሁ ሰዎች ራሳችሁን በደንብ ስለምታውቁ ሴትዮዋም አንቺም ተባልሽ ይሄ ምንቴ የምትባለው ይሄ ቴድሮስ የምትባለው ሰውዬ ራሳችሁን በደንብ ታውቃላችሁ። ገብቶሃል አይደል? ንግግሬ በደንብ ነው ራሳችሁ የምታውቁት። በቃ ሰው ያለው ነገር እኛ እንደደረስንበት እንድታውቁ ፈልጋለሁ። መረጃው እንዳለንም እንድታውቁ። መረጃ የላችሁም ካላችሁ እንደምንመጣ እንድታውቁ ፈልጋለሁ። ቮይሳችሁንም፣ ሁሉንም፣ ፎቶንም፣ ሁሉንም ሪካርዱንም እያንዳንዱን ነገር ተጻጻፋችሁት እያንዳንዱን ነገር እንደምናወጣ እንድታውቁ ፈልጋለሁ። ስለዚህ ይሄን ቪዲዮ ያያችሁ ሰዎች በቃ መታየት አለበት ቪዲዮና ለብዙ ሰው ሼር አድርጉልኝ። ማየት አለባቸው። ይሄን ቪዲዮ መመልከት አለባቸው። ብዙ ሰዎች ውስጥ ላይም ያሉ ሰዎች ስላሉ ማለት ነው። ለእነሱ አድርሱልን። ማናችሁ ምናምን እያሉ ነበር ብዙ ሰዎች ነው ኮሜንት ላይ ማናችሁ ማነክ እኔ ማርያም በጣም በቃ ውስጤ እየረበሽኝ ነው። የሰማሁት ነገር ደግሞ በጣም ነው ስሜት ያረገኝ ያናደደኝ ምናምን ነገር እና ደግሞ ምላችሁ ደግሞ ነገር በጣም ቤተሰቦቹን እየተናገራችሁ ነበረ። ብሩኬም ስለዚህ ነገር በደንብ እንድታውቅ ፈልጋለሁ ማለት ይሄን ነገር እንዳልገባህ አውቃለሁ። ጥርጣሬ እንዳደረብህም ይገባኛል። ግን ስለምናቅ ግን ደግሞ ነገሩ ላይ ምንም የገባህ ነገር እንደሌለ ስለገባን አሁን የማን ሴራ እንደሆነ በደንብ እንድታስተውል ስለምፈልግም ጭምር ነው። ያው ታውቃለህ አንሳልኝ ስልክህን እሺ ማለት ቢያንስ እንድናወራ ፈልጋለሁ። ሃይሚ ሞሽ እሱ አንሱልኝ ማለት ስልክ አንሱ። ማንሳት እንኳን ካልቻሉ ቴሌግራማችሁን መልሱ። ቢያንስ ምንጽፋው ነገር መልሱልኝ። እና ደግሞ ቤተሰቦች ምናምን የሱ ቤተሰቦች በጣም ይወቀሳቸው ነበር። በቅርበት ስለምታውቋቸው ይመስለኛል። መሌንም ሀብንም ቢሆን ኮሜንት ላይም ውስጥ ላይም ይጻፋላቸው ስላለው ነገር እናውቃለን ማለት አውቃለሁ በደንብና ሳያስተውሉ ወይ ደግሞ ይሄን ዝንግለት ያንቀሳቀሱ ቀርቶ አይደለም ብዙ ነገር ለማድረግ እያሞከሩ ነው። ብዙ ነገር ሚዲያ ላይ እንዲወጣ አጣብቁ። ፋሚሊዎች በጣም ይወቀሳቸው ስለሆነ ማለት ነው። መሌ እንዳጋጣሚ ሆኖ ተጅራ ውስጥ የለም ከከተማ ውጪ ነው ለስራ ወደ ሌላ ከተማ ሄዷል በአጋጣሚና ከዛ ስላልተመለሰ ነው ብዙ ነገር ማድረግ ያልቻለው ስራ ላይ ስለሆነ ነው መንቀሳቀስ ስላልቻለ ነው። እና በደንብ እንድታስተውሉ ፈልጋለሁ። ያው እሱም ነገሮችን ሊያስተካክል ያልሄደበት ምክንያት ሀብንም ቢሆን ብዙ ነገር ለማስተካከል እየሞከረ ነው። ያው የነሱ ጥፋት እንዳለ ሆኖ ስልክ አለማንሳት አለመፈለግ ወይ ደግሞ አለማውራት መፈለጋቸው እንዳለ ሆኖ ማለት ነው። ስለዚህ በደንብ እንድታስተውሉ ፈልጋለሁ። በደንብ እንድታዩና የሚደረገው ነገር በደንብ አንደርስታንድ እንድታደርጉ ፈልጋለሁ። ያው ቤተሰብ ናቸው። ቤተሰብ ደግሞ ሳይንቀሳቀስ ልጅን በደረት አድርጎ አይቀመጥም እና ያው እንድታውቁት ስለምንፈልግ ነው። መጥቶ መናገር ብቻ ላይጠበቅባቸው ይችላል። ሁሉም ነገር ደግሞ ሚዲያ ላይ ወጥቶ አይሰጣም። ገብቷላ ያው በውስጣችሁ የምናረጋቸው ነገሮች ስላሉ እና በዚህ ምክንያት ነው ይፋ ያልወጣው። እኛንም ማናችሁ ለምትሉ ሰዎች እኛም ቤተሰብ ነን። ለዛ ነው ያው ከዚህ በኋላ ባሉት ነገሮች በደንብ ታቁናላችሁ። እኔ ቤት ከመጣችሁ ምናልባት ታቁን ትችላላችሁ። ኦር ደግሞ መለኛው ቤት ብዙ ጊዜ መሌ ቤት ስለምገባ ከዚህ በኋላ ደግሞ በደንብ እንተዋወቃለን። ማናቸው የሚል ነገር በደንብ እያየው ስለነበረ ነው። እና ፋሚሊዎች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቸር ነገር ያሰማን። ከዚህ በኋላ ጥሩ ነገር ይሄን ቪዲዮ ካዩት በኋላ መልካም ነገር ያወራሉ፣ የመልካም ነገር ይፈጠራል ወይ ይገባቸዋል ብዬ ተስፋ አደርጋለሁ። ያው ይሄ ነገርን ካልገባቸው ደግሞ ቮይሱና ምኑ ደማስመልከትም ወይ ቀጣይ ላይ ወዳለው ነገር መግባት ግዴታ ይሆንብናል። ስልክ አንሱልን፣ ምንም ማለት አልፈልግም። ስልክ አንሱልን። ሲጀመር ስልክ አነሳችሁ በደንብ ነገሩን ስለምልክልን አንቺም ስለምልክልሽ በደንብ ስለሚገባችሁ እንድትረዱትም በደንብ ስለምትረዱት ማለት ነው። እና ስልክ አንሱ። ከዛ የዘለለ ምላችሁ ነገር የለም። ቤተሰብ ግን እርስ በርስ አትጋጩ። ምክንያቱም እነሱ ምንም ይፈጠር ምንም ልክ ጣት ገማ ተብላ አይቆረጥም ወይ እነሱ ተጣሉ ተብላ አይለያዩም። እና ምንም ነገር አይፈጠርም። ደስ የሚላችሁ ሰዎች ደስ አይበላችሁ። ምንም ነገር ስለማይሆን ስለማይመጣ አዲስ ነገር ስለማይፈጠር ያው በቃ አለመግባባትም ይፈታል። እግዚአብሔር ደግሞ አለ ከነሱ ጋር በደንብ በጣም ከብዙ ሰዎች ቀስታ አውጥቶ እዚህ ደረጃ ላይ ያደረሳቸው ነጋቸው እንደው በጣም ብሩህ እንዲሆን የሚለፋ አባት አላቸውና በደንብ እንደሚስተካከል ተስፋ አደርጋለሁ ከመቤቴ ጋር። እና እናንተም በጸሎት አግዟቸው። ሌላ ነገር ማልቀስ መጎዳት ምናምን ሳይሆን በደንብ ራሳችሁን ጠብቁ። በዛው ልክ ደግሞ በጸሎታችሁ አግዟቸው፣ ከጎናቸው ለመሆን ሞክሩ። ያ በጣም ነው የምንወዳችሁ። ቤቱ ደግሞ አዲስ ነው ይሄ ቤት። እኔ ቤት በደንብ እንመጣለንና ይሄ ቤት ግን አዲስ ነው።
ሰብስክራይብ እያደረጋችሁ አበረታቱ። ያው አቅም እንዲኖረው በደንብ አንተ አበረታቱ ካልን ግን ቪዲዮ ትንሽ ኳሊቲ ሊያጣ ይችላል። ፋሚሊ እየሆናችሁ ሂዱ እና በስለሁሉም ነገር በደንብ እናወራለን። ከዚህ በኋላ ግን በሚመጣው ነገር ወደ ህግ መሄድ የሚጠበቅብን ከሆነ አንተም ሞንኬ ምንቴ ተብዬ ሁለታችሁም ጋር እንመጣላችኋለን። ቪዲዮውን ግን ሼር አድርጉልን በእውነት በደንብ አቅም እንዲኖረው ሼር እያደረጋችሁ ባይ